ሰበር ዜና እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴዎች በንግድ ስራነት ተቆጥረው ግብር እንዲከፍሉ የሚያደርግ ረቂቅ ሕግ ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎች ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። አዲሱ ረቂቅ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከተ ዝርዝር ጉዳዮች የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚገኝ አንድ ግለሰብ ወይም ድርጅቶችን ግብር መክፈል እንዳለባቸው ደንግጓል። የድምጽ ማስተላለፊያዎች ወይም ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚካተቱ አዋጁ ያስረዳል። ብሩክ ኒውስ በሚል ስም ቲክቶክ ላይ መረጃዎችን አሳጥሮ በማቅረብ የሚታወቀው ብሩክ ጫላ ይህ እርምጃ ሲጠብቀው የነበረ እንደሆነ ለቢቢሲ ተናግሯል።